ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ የተጠበሰ አሳ አልጫ ወጥ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። በዋነኝነት የምጠቀመው ግብአት አሳ ነው። አሳውን በደንብ አድርጌ በቀዝቃዛ ውሃ ካጠቡት በኋላ የአሳውን አጥንት በጥንቃቄ ሙልጭ አድርጌ አጸደዋለሁ። የአሳ አጥንት ትንንሾች ስለሆኑ በደንብ እየፈለግን ማውጣት ይኖርብናል፣ እንዳይቀሩ አድርገን ማለት ነው። ማንኛውንም አሳ መጠቀም ትችላላችሁ። በደንብ አድርጌ እንደዚህ አሳውን አጸዳሁት፣ አጥንቱን ማለት ነው። ከዛ በኋላ ጎድጎድ ያለ ዕቃ እናዘጋጅና እንደዚህ ያጸዳነውን አሳ በሎሚ ለግማሽ ሰዓት እንዘፈዝፈዋለን። በጣም ቀላል ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አግዙኝ። ሎሚውን እንደዚህ 2 ሎሚ እጠቀማለሁ። ሎሚውን ሁለት ቦታ እንደዚህ ቆርጬ ካዘጋጀው በኋላ በደንብ ያጸዳሁት አሳ ላይ ጭምቅ አድርጌ ከነ ልጣጩ እንደዚህ ለግማሽ ሰዓት ለመዘፍዘፍ ነው። አሳ በደንብ መጸዳት አለበት፣ ካልሆነ ጥሩ አይመጣም ለጤናችን፣ ሊያመን ይችላል። እንግዲህ እንደዚህ ሎሚውን ጨምቄ 1 ኩባያ ውሃ እጨምርና ለግማሽ ሰዓት የሚሆን እዘፈዝፈውና በደንብ አድርጌ ንጹህ ውሃ እስከሚወጣው አጥበዋለሁ፣ ከግማሽ ሰዓት በኋላ ማለት ነው። ከዛ በመቀጠል ሌሎችን ግብአቶች ላሳያችሁ። እዚህ ጋር ቀይ ሽንኩርት አለኝ። ቀይ ሽንኩርቱን ከፍ አድርጌ እንደዚህ ከትፌ ያዘጋጀሁት ቀይ ሽንኩርት ነው። በመቀጠል ቃሪያውን ፍሬውን አውጥቼ እንደዚህ ከፍ አድርጌ ከትፌ አዘጋጅቼዋለሁ። ማጣፈጫ ቅመማ ቅመሞች እርጥብ ቅመም፣ እርድና ነጭ ቅመም እጠቀማለሁ። ይሄ ወጡን ስሰራ የምጠቀማቸው ቅመማ ቅመሞች ናቸው። ከዛ እንደ ሁሉ ጊዜው ድስታችንን እንጥድና ቀይ ሽንኩርቱን በውሃ ብቻ በነጩ እንዳይቀላብን ተጠንቅቀን አልጫ ስለሆነ የምንሰራው ሽንኩርቱን በውሃ በደንብ አድርጌ አበስለዋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። እንደዚህ እንከድነውና ከዛ ውሃ እየጨመርሁ እኔ በደንብ አድርጌ አበስለዋለሁ። እዚህ ጋር ቪዲዮ እንዳይረዝም እኔ ስለምቆርጠው ነው። ሽንኩርቱን ትንሽ ጊዜ ወስዳችሁ በትንሽ ውሃ እየጨመራችሁ ማብሰል ነው። ውሃው ምጥጥ ሲል እና ሽንኩርቱ ከበሰለ በኋላ ከዛ ዘይት እንጨምራለን። ዘይቱን ጨምሬ በደንብ አድርጌ አቁላለዋለሁ። አንዳንድ ድምጽ ከገባብኝ ይቅርታ ጠይቃለሁ። ያው ከኋላ የሚሰማኝ ነገር ስላለ ነው ኤዲት ሳደርግ። ዘይቱን ጨምሬ በደንብ አድርጌ እንደዚህ ካቁላላሁት በኋላ እርጥብ ቅመም እጨምራለሁ። እርጥብ ቅመም ማለት እንግዲህ ነጭ ሽንኩርት፣ ዝንጅብል አንድ ላይ ተፈጭቶ እርጥቡን ማለት ነው። ነጭ ሽንኩርቱን በዛ ዝንጅብሉን አነሳ አድርጋችሁ የምታዘጋጁት የእርጥብ የቅመም አይነት ነው። ከዛ እንደዚህ አድርጌ እርጥብ ቅመሙን ጨምሬ በደንብ አድርጌ አቁላለዋለሁ። አሳውን በደንብ አድርጌ ካጠቡት በኋላ እዩት፣ በማጥለያ ማድረግ ትችላላችሁ። በደንብ አድርጌ ግማሽ ሰዓት የሚሆን ዘፈዘፍኩት በሎሚ። ከዛ በኋላ በንጹህ ውሃ ካጠቡት በኋላ ከፈለጋችሁ በማጥለያ ደግሞ ምትቸኩሉ ከሆነ በእጃችሁ እንደዚህ ጭምቅ ማድረግ ትችላላችሁ። ውሃው በኋላ ስንጠብስ ውሃ ካለው ስለሚያስቸግረን ማለት ነው። እዩት፣ እንደዚህ መጭመቅም ትችላላችሁ። እኔ ጊዜ ስላለኝ እንደዚህ እንዲጠል አስቀምጠዋለሁ። ከዛ በኋላ እዚህ ጋር ሌላ ሳህን እናዘጋጅና የፍርኖ ዱቄት 1 የቡና ስኒ ያደረገው ቅመማ ቅመሞቹን ቁንዶ በርበሬ በትንሹ፣ ነጭ ሽንኩርት፣ የነጭ ሽንኩርት ዱቄት ለጣዕም ነው። ካልፈለጋችሁ አለመጨመር ትችላላችሁ። ሁሉንም በዱቄቱ ብቻ መለወስ ትችላላችሁ። ጨው ጨምሬያለሁ እኔ አሳው ጣዕም እንዲኖረው ማለት ነው። ከዛ በኋላ ዱቄቱን ቅመማ ቅመሞችን አንድ ላይ እንደዚህ እንደበላልቃቸዋለን። እንደዚህ ከቀላቀልሁት በኋላ ከዛ አሳውን እንደዚህ መለወስ ነው። በዱቄቱ በደንብ አድርገን እንለውሳለን። በኋላ ስንጠብሰው ድስቱ ላይ እንዳይጣበቅብን ያግዘናል ማለት ነው።
እንደዚህ እያደረገው አሳውን በደንብ አድርጌ እለውሰዋለሁ። እናንተ ግን ከፈለጋችሁ መጀመሪያ አሳውን ከትፋችሁ ከዚያ ዱቄቱ ላይ መለወስ ትችላላችሁ። እኔ ጊዜ ስለሚወስድብኝ እንደዛ ሳረግ እንደዚሁ ሙሉውን እንደሆነ አሳውን በዱቄቱ ከለወስኩ በኋላ ከዛ በኋላ እንደዚህ ከትፈዋለሁ። እዩት፣ ከፍ ከፍ አድርገን ማለት ነው። እንደዚህ አድርገን እንከትፈዋለን። በምትፈልጉት አይነት መክተፍ ትችላላችሁ። ከታች ግን የምትከትፉበት መክተፊያው ደረቅ መሆን አለበት፣ ካልሆነ ይጣበቅባችኋል። እንደዚህ አድርጌ አሳውን ከትፌ ጨርሻለሁ። እንደምትመለከቱት ነው። አነሳ አድርገን ከትፈን ካዘጋጀን በኋላ አሳውን ሌላ መጥበሻ እንጥድና ዘይት እናድርጋለን። አሳውን ለመጥበሻ ማለት ነው። ላይክ እያደረጋችሁ ቪዲዮን ተመልከቱ። ከዛ አሳውን የምንጨምረው ዘይቱ ሲግል ነው። ዘይቱ ሲግል አሳውን ያዘጋጀነውን አሳ ጣል እናድርገዋለን። እንደዚህ ከዛ በኋላ ከስር ያለው ቀላ ሲል የላይኛውን ገለብጥና የስረኛው አሁን ያለበት ቦታ ሲቀላ ከዛ የላይኛው ደግሞ እንዲበስል እንደዚህ ገልበጥ እያደረግን አሳውን ቀላ አድርገን መጥበስ ነው። የማያጣብቅ መጥበሻ ቢሆን ጥሩ ነው። ካልሆነ ፍርክስክስ እያለ አይወጣላችሁምና የማያጣብቅ መጥበሻ ተጠቅመን እንደዚህ አሳውን ቆንጆ አድርጌ እዩት። በጣም ነው የሚያምረው። እንደዚህ አድርጌ ከጠበስኩ በኋላ ንጹህ የሶፍት ሊሆን ይችላል፣ ንጹህ ጨርቅ ሊሆን ይችላል፣ ማጥለል ነው። ከዛ በኋላ እንደምትመለከቱት ነው። እንደዚህ ቆንጆ አድርጌ አሳውን ጠብሼ ጨረስኩ። በጣም ነው የሚያምረው። ከፈለጋችሁ እንደዚሁ ራሱ ቀምሱት። ቆንጆ ጣዕም ነው ያለው ቅመማ ቅመሞች ስላሉት። ከዚህ በኋላ ደግሞ ሽንኩርቱ ምን ላይ እንደደረሰ ላሳያችሁ። በደንብ በስሎ እዩት። እሳቱን ቀንሼ በደንብ አድርጌ ነው ዘይቱንና እርጥብ ቅመሙን ጨምሬ በደንብ አንተክትኬው እዩት። በደንብ በስሏል። ሽንኩርቱ እንደዚህ ከበሰለልን በኋላ እርድ እንጨምራለን። እርድ በትንሹ ለከለር ነው። እርዱን ጨምሬ በደንብ አድርጌ እንደዚህ አቁላለዋለሁ። በጣም ቀላል ነው፣ ግን ደግሞ ቆንጆና የሚጣፍጥ አሰራር ነው ማሳያችሁ። ውሃ እንከልሳለን። የሞቀ ውሃ ከጎነ ጥድና እንከልሳለን። ትንሽ ጨመር አድርገን ነው። መረቁ ትንሽ ቀጠን ማለት አለበት፣ ካልሆነ አሳውን ከጨመራችሁት በኋላ ድርቅ እንዳይል መረቁን ቀጠን አድርገን እንሰራለን። ከዚያ እንዲፈላ ውሃውን ከልሼ ከጨረስኩ በኋላ ይኸው እንደዚህ እየፈላ ነው። ያው እኔ ቪዲዮ እንዳይረዝምና እንዳይሰለቻችሁ እየቆራረጥኩ ስለሆነ ማቀርብላችሁ እናንተ ጊዜ ወስዳችሁ መስራት ነው። ጨው ጨምሬያለሁ። ጨው እንደ ፍላጎታችን ትንሽ አነስ ስላለው ትንሽ ጨመርኩ። ከዚያ ነጭ ቅመም ነው። የዚህን የነጭ ቅመም አዘገጃጀት ከፈለጋችሁ ፕሮፋይሌን ተጭናችሁ ወደታች ወረድ በማለት የነጭ ቅመም አዘገጃጀት የሚለውን በመንካት መጠቀም ትችላላችሁ። ቁንዶ በርበሬ ጨመርኩ። ቁንዶ በርበሬውን ጨምሬ ትንሽ እንደዚህ እናቀላቅለዋለን። ከዛ በመቀጠል ያዘጋጀነውን የጠበስነውን አሳ እንጨምረዋለን። መረቁን ቀጠን ያደረኩት እንዳልኳችሁ ነው። አሳውን ሰርታችሁ ስታስቀምጡት ውፍር ነው የሚለው፣ ድርቅ እንዳይልባችሁ መረቁን ቀጠን አድርገን ከዛ በኋላ አሳውን ከጨመርን በኋላ ግን ቀስ ብለን ነው የምናማስለው እና ለትንሽ ጊዜ ነው የምናቆየው። ትንሽ እንዲተከተክ እያችሁት ቅርጹን እንዳያጣ ፍርክስክስ እንዳይልባችሁ ለትንሽ ጊዜ አሳውን ጨምረን ካዋሃድነው በኋላ ቃሪያ እንጨምራለን። ቃሪያ ትንሽ በዛ ያደረኩት ቁርጥ ያለ ጣዕም እንዲኖረው ነው። ከዚህ በኋላ በደንብ አድርጌ ቀላቅዬ ጨርሻለሁ። እዩት፣ በጣም ነው የሚያምረው። እንደዚህ አሳን አልጫ ሰርታችሁ መጠቀም መስራትና መመገብ ትችላላችሁ። በጣም ነው የሚጣፍጠው። ሞክሩት።
ላይክ እያደረጋችሁ ቪዲዮን ለሌሎች እንዲደርስ አድርጉልኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ ተቀላቀሉኝ። ለዛሬ ይዤላችሁ የቀረቡት ቪዲዮ ይህንን ምርጥ የሆነ የአሳ አልጫ ወጥ አሰራር ነበር። ስለተከታተላችሁኝ፣ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው